ሸሌ ነኝ ከህይወት የሚሻው። እዚህ ጋር ልብስሽን አውልቀሽ ውስጥ ገሳት ገቢ ብርድ ልብሱ ላይ ተኝ ሲለኝ ልማዱ ሆኖብኝ መግደርደር ዳርቶኝ ነበር። ድሮ ልጃገረድ እንዳለው ጊዜ መሽኮርመም ሰው እንጂ ሴት ያልሆንኩኝ መስሎኝ ስጋ ሽጬ እንጀራ ልገዛ ያልመጣው መስሎኝ ገንዘብ ተቀብዬ ደስታን ልሰጥ ያልመጣው መስሎኝ አንገቴን እንደሰበርኩት ወደ አልጋው የርኩት። ሲያገኘኝ ይሄድ እንደነበረው አይደለም አካሄዴ። ሰበር ሰካ የለውም፣ እዩኝ የለውም። ተገዝቶ ወደ የሚታረድበት ቦታ እንደሚሄድ በግ ነው አካሄዴ። ገዢ የማያውቀኝ ሰው ፊት ልብሴን ሳውልቅ የመጀመሪያ እንደሆነ አያውቅም። ገዢ በገንዘብ ተገዝቼ ከወንድ ለመተኛ ስመጣ የመጀመሪያ እንደሆነ አያውቅም። ገዢ ለዚህ ስራ ድንግል እንደሆንኩ አያውቅም። ልብሴን ማውለቅ ሳልጀምር እየፈራው ይቅርታ መብራቱን ታጠፋው አልኩት። ዞር ብሎ አየኝና ታሾፋያለሽ እንዴ? ለምንድን ነው የማጠፋው አለኝ። ይስቃል። ፈራው ብሎ አያምንም። በሰቀቀን ዝም ብዬ ማውለቅ ጀመርኩ። የአልጋው ጫፍ ላይ ኮምትር እንዳልኩ ድንገት እስካሁን መኖሩን ያላወቅኩት ብርድ አንዘፈዘፈኝ። ሳል ጀመረኝ። ይህን ጊዜ ሰውየው ዞር ብሎ አየኝና ምነው ብርድ ቲቪ ምናምን አለብሽ እንዴ አለኝ። አይ ብርዶኝ ነው አያመኝም፣ አሁን ብርዶኝ ነው ብዬ ብርድ ልብስ ውስጥ ገባው። ኖ ከላይ ሁኚ አትግቢ አለኝ። ቶሎ ብሎ ቀጭን ትእዛዝ ነበር። እምቢ ብዬ መሄድ እንደማልችል ማወቁ አስከፋኝ። እሺ ብዬ ስለመጣው እምቢ ብዬ እንደማልሄድ እርግጠኛ መሆኑን ሳውቅ ከፋኝ። ከነሳሌ ከብርድ ልብሱ ወጣው። መጥቶ አጠገቤ ተኛ። ሰውነቴ በፍርሃት ተንዘፈዘፈ። የውስጥ ሱሪ ብቻ ሲቀረው እርቃኑን ነው። እግዚአብሔር በሚያውቀው ከማላውቀው ሰው ቤት ለማደር መምጣት አልፈለኩም ነበር። የማላውቀው ሰው እጆቹን ጭኖቼ ማል አስገብቶ እንዲፈነጭ አልፈለኩም ነበር። የማላውቀው ሰው ጆሮዬን ተጠግቶ እንዲያቃትትብኝ አልፈለኩም ነበር። ግን ሰውየው አስገድዶ አላመጠኝ። አልደፈረኝም። ያስገደደኝ ኑሮ ነው፣ የደፈረኝ ድህነት ነው። ሲነጋና ከኔ ጋር ያለውን ጣጣው ሲጨርስ የሰጠኝን 500 አዳዲስ ብሮች እንደያዝኩ በትዕዛዝ ያወለኩትን ልብሴን በከፍተኛ ፍጥነት ለበስኩ። ያወለኩት ክብሬ ግን አልጋው ላይ ቀርቷል። ቅዳሜ እመጣለሁ፣ ማን ብዬ ላስጠራሽ አለኝ። በተኛበት እንዲሄድ ፈልጓል። አገልግሎት ያብቅቷል። አሁን እንደተፋቀ የሞባይል ካርድ ነኝ። አሁን እንደተጫረ የክብሪት እንጨት ነኝ። በድጋሚ በጉጉት የሚያይ በሚቀጥለው ቅዳሜ መጥቼ እፎይ ማለት ሲያምረው ነው። ስሜን ነግሬው ዞር አልኩና ቦርሳዬን አንጠልጥዬ ለመሄድ ስዞር ማነሽ በሩን በደንብ ዝጊው አለኝ። አልጋው ላይ ተገላብጦ ጀርባውን እየሰጠኝ ፊት እንኳን የማይገባኝ ሰው መሆኔን ሲነግረኝ ነው በጀርባው የሚያናግረኝ። የሚታወስ ስም እንደሌለኝ ሲነግረኝ ነው ማነሽ ያለኝ። ይህን ሳስበው ተዛባው፣ ተዛነፍኩ። ካለ አጥንት እንደተፈጠረ ሰው ሰውነቴ ለመቆምም ለመሄድም እምቢ ያለ ወደ ታክሲ ተራው የርኩት። ተኝቶ የነጋለት ሰው ይተራመሳል። ታክሲ ውስጥ ገብቼ መስኮቱ እንደገፋ አልኩና ያለ ቅር ስቅስቅ ብዬ ማልቀስ ጀመርኩ። ከዓይኔ ግድብ የሚፈሰው እንባ ጉንጮች ላይ የሚደርቅ ሳይሆን አዋሽ ወንዝ ለመገንባት ያህል የሚመስል ይንቀሸቀሻል። ከክብሬ ጋር አውልቄው የነበረው የአንገት ልብሴ ላይ ያርፋል። ከክብሬ ጋር አውልቄ የነበረው ጃኬቴ ላይ ያርፋል። ከክብሬ ጋር አውልቄ የነበረው ሱሪ ላይ ያርፋል። በለቅሶ ይማል አይዞሽ ሁሉም ያልፋል የሚል ድምፅ ሰማውና ዞርኩት። ከኔ በእድሜ የምታንስ ልጅ ናት። ሁሉም ያልፋል የሚል የታክሲ ጥቅስ አንብባ የምደልለው ለዚያ ነው። ትንሽ ልጅ ስለሆነች በቂ ስላልኖረች አንዳንድ ነገሮች እንደኔ ላለው ሰው እንደማያልፍ የሚያስተምራት የህይወት ልምድ ስለሌላት ቀልደኛ ዝም ብዬ አየኋትና በሽታ ጭንቅላቴን ነቅንቄ
ተመልሼ ወደ መስኮቱ ዞርኩት። ሁሉም ቢያልፍ ኑሮ ዛሬ እዚህ ታክሲ ውስጥ እያለቀስኩት ባልተቀመጥኩት። ሁሉም ቢያልፍ ኑሮ ለ500 ብር 500 ቦታ ባልተሰባበርኩት። ሁሉም ቢያልፍ ኑሮ እኔ ትርሲት የአቶ ከለላውና የወይዘሮ ስምረት ሴት ልጅ፣ የብሌን ታላቅ እህት፣ የዳዊት ታናሽ እህት፣ የዳግም ፍቅረኛው ሆኜ በቀረው። አሁን ግን ትርሲት ሸሌዋ ነኝ። ሸሌ ነኝ፣ ሸሌ ብቻ። ይህንን ሰውየው አይኔ ውስጥ አይቼዋለሁ። ይህንን ሰውየው ትዕዛዙ ሰምቼዋለሁ። ይህንን የሰውየው በሩን በደንብ ዝጊው ንግግር ውስጥ አዳምጬዋለሁ። ሸሌ ነኝ። ለማንበብ ደቂቃ የሚፈጅ ስም በመስጠት የኔን ሥራ ቅዱስ ማድረግ አይቻልምና፣ የለም አንቺ እኮ በወሲብ ንግድ የተሰማራች ሴት ነሽ ብላችሁ አታጽናኑኝ። ከዛሬ ጀምሮ ሸሌ ነኝ። በራብ ያዛጋው ቤት የገባውና ከሰል አቀጣጠል፣ ሳልበላ ውሃ ላፈላ፣ ሳልበላ በፈላ ውሃ ልታጠብ፣ ሳልበላ በፈላ ውሃ ገላይ ልታጠብ፣ ሸሌነቴን በፈላ ውሃ ሙልጭ አድርጌ ልታጠብ፣ ውሃ እስኪፈላ ልብሶቼን አውልቄ ከሌሎች ልብሶች ጋር እንዳይቀላቀሉ በቤቴ አንዷ ማዕዘን ላይ ሰብስቤ ጣልኳቸው። ብዙ ልብስ የለኝም፣ ግን እነዚህ ልብሶቼ መልሼ ለብሳቸዋለሁ አይመስለኝም። ራቁቴን የሰመጠች አልጋዬ ላይ ቁጭ ብዬ ውሃ እስኪፈላ እየጠበቅኩ ቤቴን አየሁት። ለሰው የሚነገር ነገር ስለሌለኝ እንትኑ እዚህ ጋር እንትኑ ደግሞ እዛ ጋር አለ ብዬ ላወራችሁ አልፈልግም። በዋጋ ከተሰላ አሁን ያለኝ ዋጋ የከፈልኩበት 500 ብር ብቻ ነው። አልጋዬ ላይ የተቀመጠው 500 ብር ነው። ምናልባት ካልገመታችሁ እንዲህ ያለውን ዋጋ ያልከፈልኩበት ብር ለማግኘት ሞክሬ ነበር። ማለቴ ዘልዬ ሸሌ አልሆንኩም። አሳጥሬ ልንገራችሁ፣ ሁሉንም ሥራ ሰርቻለሁ። ግን እኔንና እኔን የሚጠብቁ ቤተሰቦችን ሆድ ጸጥ የሚያደርግ አንገት ቀና የሚያደርግ ደረት አስነፍቶ የሚያስኬድ ሥራ አላገኘውም። እውነቴን ነው የምላችሁ። እንጀራ ፍለጋ ሴት የሆንኩት ሰው ሁኜ ስላልተሳካልኝ ነው። ልድገመው፣ እንጀራ ፍለጋ ሴት የሆንኩት ሰው ሁኜ ስላልተሳካልኝ ነው። የሥጋ ለሥጋ ኑሮን የመረጥኩት ሌላ ነገር ሁኜ መኖር ስላልቻልኩም። ለምሳሌ የሆነ ሰሞን የሆነ ኤንጂኦ ሸሌ መሆን አዝማሚያ ያሳየውንም ገብቶ የተንቧቹበትንም ሴቶች ሰበሰበና ከዚያ ስንዋሪ ቆሻሻ ሥራ ነፃ እናወጣቸዋለን፣ ያልገባችሁበትንም እናድናቸዋለን አለን። አልጋ አንጣፊ ስለሆነች ከአልጋ ለመውደቅ ቅርብ ናት ብለው ነው መሰለኝ ፕሮጀክት ውስጥ አስገቡኝ። ደስ ብሎኝ ገባው። ኤንጂኦ አማራጭ የገቢ ማግኛ ዘዴዎች በሚል ለግማሻችን ጥልፍ ለግማሻችን ዳንቴል ሥራ አስተምሮ በሉ እንግዲህ ሂዱና ንጹሕ ሥራችሁን እየሰራችሁ በብልጽግና ኑሩ ብሎ አንድ ኮንቴነር ቤት ተከራይቶልን ሄደ። እኔ ከጠልፎች መሃል ነበርኩ። እየተማርኩት እየጠለፍኩት አዲሱንና ንጹሕን ሥራዬን ነፃ መውጫዬ መልካም ዕጣ ፈንታዬ የእግዚአብሔር ካሳ አድርጌ ተቀብዬ ሥራ ጀምሬ ነበር። ብዙዎቻችሁ አንድ ሸሌ የሆነች ወይ ለመሆን ያኮበኮበች ሴት ሁሌም ሸሌ ናት ብላችሁ እንደምታስቡ አውቃለሁ። በሚኒስከርት መንገድ መቆም የለመደች ሴት በእስከ ጉልበት የሥራ ቀሚስ ቢሮ መቀመጥ አትችልም ብላችሁ እንደምታምኑ አውቃለሁ። የራሳችሁ ጉዳይ። እኔ ግን በዛ ሰሞን እፎይታ ተሰምቶኝ ነበር። ሳልጠፋ ስለተገኘው ደስ ብሎኝ ነበር። ሳልሰበር ስለተጠገንኩት እፎይ ብዬ ነበር። ሸሌ መሆን የሚያጓጓኝ ሰሞን፣ የከቻጀለኝ ሰሞን፣ አልጋ አንጣፊ ሆኜ የምሰራበት ቡና ቤት ውስጥ ያሉ የሚቀርቡኝ ሸሌዎችን በደልና ሮሮ በታላቅ ትኩረት በቀን በቀን እሰማ ነበር፣ አይ ነበር። በመሸ ቁጥር በኮንዶም ማድረግ አታርግም ጭቅጭቅ በጭንቅላቱ ሳይሆን በእንትኑ ምክ የሚያስብ ወንድ ጋር እየተጣሉ በፖሊስ መዳኘት አለ በሚሉት የማስፈራሪያ ወሮች ተሰላችቼ ነበር። በጥፊ ካልመታዎች ደስ አይልኝም እያለ ከላይ ከታችም ከሚደበደበኝ ወንድ ጋር አድሬ የከፈለኝን ገንዘብ በድብደባ ያበጠ ፊቴን ለመታከም መዋሉ መረረኝ በሚሉ ሴቶች ዋይታ ተማርሬ ነበር። እሺ
ዝርዝሩ ይቅርባችሁና እንዲያው በደፈና በጨለማ ቁጥር ባለተራ ወንድ ላይ ስለማይንደፋደፍብኝ የእውነት ደስ ብሎኝ ነበር። ከዚህ ዕጣ ፋንታ ለጥቂት ስላመለጥኩት ደስ ብሎኝ ነበር። እናም ቀን ቀን እየጋለ አቅልጦ እንደ ውሃ ሊያፈሰኝ በሚዳዳው ሙቀት ሲመሽ ጥፍር አውጥቶ ሰውነቴን በሚቦጫጭቅ ብርድ ሳልማረር እዛች ኮንቲነር ውስጥ ቁጭ ብዬ ጥልፌን እጠልፍ ነበር። በየወሩ አሁንስ በቃኝ እንኳን ትርፍ ሊያመጣ ለሚያከስር ሥራ ደግሞ እያሉ ከጥልፍም ከዳንቴሉም ጎራ ወጥተው ሸሌነትን የመረጡ ወይም ወደ ሸሌነት የተመለሱ ጓደኞቼን እያየው እንኳን በንጽህና ጎዳና ለመቀጠል ብዙ ለፋው፣ ብዙ ታተርኩ፣ ብዙ ወጣው፣ ብዙ ወረርኩ። ንጽህና ስራዬ ግን ከሰው በታች አደረገኝ እንጂ ከፍ አላደረገኝም። ሱቄን የሚጎበኘኝ ወንዶች ሁሉ ጥልፍ የጠለፍኩበትን አልጋ ልብስ ከመግዛት ይልቅ እኔን ጠልፎ አልጋ ውስጥ ማስገባት ነበር የሚታተሩት። በአምስተኛው ወር የከሸፈውን ፕሮጀክት ተከትሎ የከሸፈውን እድሜን ኮንቲነር ውስጥ ወደ ስጦታ የመቀበል ዓላማ መጣው። የዛሬው ሰውዬ የመጀመሪያዬ ነበር። ሃዬ አንደኛ ክፍሌ ሳልዋረድ መብላት ብፈልግም ሳልገላምጥ መኖር ብሻም የሞከርኩት ሁሉ አልሳካ ብሎኝ ሸሌ ሆንኩት። ባላያችሁትና ባልኖራችሁት ሕይወት ፈርዳችሁብኝ ብትሰድቡና ብትረግሙኝም ዓለም ሳትፈጠር ገና ያኔ ከገበርነቴ በፊት ከአናጢነት በፊት ከአስተማሪነት በፊት ከምንም አይነት ሥራ በፊት ሲወርድና ሲዋረድ እዚህ የደረሰውን ሥራዬ ግን በርግማንና በስድብ ወጀብ ከምድር ገጽ እንደማይጠፋ ታውቁታላችሁ። ምክንያቱም በጨለማ ዝቅ ብዬ ያገኘሁትን ገንዘብ እጄን የሚጠብቁ ቤተሰቦቼን ከፍ እንደሚያደርግልኝ ያውቃለሁ። ቀን የተጠየፉኝ ሰዎች ማታ እንደሚያመልኩኝ ያውቃለሁ። ቆሻሻ ስራዬ ንጹህ እንጀራ እንደሚገዛ አውቃለሁ። ስለዚህ ወንድ ሊሆን የሚመጣ ወንድ ሴቱኝ እያስተናገርኩት እንደ ሰው ኖራለሁ። ሸሌ ነኝ። ከዛሬ ጀምሮ ሸሌ ነኝ። ሙሉቀን የጂሚላ